ምንድነው የምትለን አዶናይ? ምንድነው? እስቲ ስሙት። ላይክ አድርጉ በላቸው። እኔና ምከፍታ ወደ ቤት ግቢ። ይሄንን ለነሱ አከፋፈል አረ ሉክ መሰከረለት ጣዕሙና ጥራቱን ጠብቆ አዲስ አበባ ገብቷል። እስካሁን ካላያችሁት በእውነት ጥሩ ወሬ የሚነግር ጓደኛ የላችሁ። ጃሊ ድሬ ድሬዳዋ ላይ 3 ሆቴሎች ያሉት የታመነ ስም ነው። ከሰሞኑም ለቁልቢ ገብርኤል ከሄዳችሁ ከመላው ኢትዮጵያ የሄዱ ተጓዦችን በፍቅር ሲያስተናግዱ ትመለከታላችሁ። እነሆ ጃሊ ድሬ በደንበኞች ጥያቄ መሰረት ድሬዳዋ ላይ ታዋቂ የሆነበትን የበከል ስጋና የበከል አሩስቶ ይዞ አዲስ አበባ ላይ ተገኝቷል። ለቡ ፍቅሬ ኩንስፓኛ ፊት ለፊት 20 ሜትር ገባ እንዳላችሁ ታገኙታላችሁ። ቤቱ ከውጭው ጀምሮ በሚያምር ዲዛይን የተሰራ ሲሆን የተለያዩ አማራጭ ቦታዎችን በአንድ ሆቴል ውስጥ አካቷል። ስጋ ቤት፣ ሬስቶራንት፣ ባር፣ ቪአይፒ በጥራት በልዩነት ሁሉም አሉ። ለደንበኞች የሚያቀርባቸው ፍየሎች በሙሉ ከድሬዳዋ በቀጥታ የሚጫኑ የበረሃ ፍየሎች ናቸው። መቼም የበረሃ ፍየልን ስጋ እንዴ ቀመሰ ያውቀዋል። ከጣፋጭ የበከል ጥሬ ስጋና ጥብስ በተጨማሪ ያየናቸው ምግቦች በሌሎች ቤቶች በብዛት ያልተለመዱ የምስራቅ ኢትዮጵያ ምግቦች ናቸው። በእርግጠኝነትም አንዴ ከቀመሳችኋቸው ትወዷቸዋላችሁ። በባርና ቪአይፒ ክፍሎቹ በውበት በጥራት በልዩነት የመዝናኛ አማራጮችን አዘጋጅቶ ይጠብቃችኋል። እና መቼ ለመሄድ አሰባችሁ? ይመጃችሁ። አዬ ዛሬ በተስፋ ሪቪው ወደ ቡልቡላ ሄደን ሳሚ ቁርጥና ክትፎ ወይም ሳሚ ኩንስፓኛን አይተናል። ከዚህ በፊት እዛው ማርያም አካባቢ ጌትሽ ሬስቶራንት ላይ በስጋ ቤቱ ይታወቃል። በዋነኝነት የሚያቀርበው የጥሬ ስጋ ነው። በዚህም በጣም ታዋቂና አካባቢው ላይ ተወዳጅ ነው ተብለን አይተነዋል። ጥሩ ጥሬ ስጋ ያቀርባሉ። ደስ የሚል አቀራረብም አላቸው። ወጣት ልጆች ናቸው የሚሰሩት። ስጋ አቀራረባቸው፣ አይነቱን፣ ሁሉንም ነገር ወደነዋል። ቤቱ ገና 15 ቀን ነው የሆነው ብለውናል ከጀመረ። ጥሩ ቤት ነው። ጥሩ አቀራረብ አለው። በጣም ብዙ ሰዎችም የተስተናገዱበት አይተናል። እንግዲህ እዛ ከሄዳችሁ ጥሬ ስጋቸውን ሞክሩት። በአሪፍ ዋጋ ጥሩ ይሸጣሉ። እንዲሁም ደግሞ ቤቱ የታወቀ ስፔሻል አፕሬቲቭ አለው። ብዙ ሰዎች የሚያውቁት የተለያየ ቦታ ላይ ባለሙያውም ከዚህ በፊት ብዙ ቦታ ላይ የሚታወቅ ልጅ ነው። እዛ ቤት ከሄዳችሁም አፕሬቲቭ እንድትሞክሩ ሰጀስት እናደርጋችኋለን። አፕሬቲቭ ከጥሬ ስጋ ጋር ሲቀርብ እንደዚህ ይመስላል እና እንድታዩት ጋብዘናችኋል። ሌላው እዛ ቤት ከሄዳችሁ መቅረት የሌለበት ነገር የሚያቀርቡት ስፔሻል አዋዜ ነው። እዛ ከገጠር የመጣ አረቄና ሌሎች መጠጦች ይደረጉበታል። ከዚህም ውጪ ደግሞ ከጥሬ ስጋ ውጪ ጥብስ፣ ክትፎ፣ ሁሉንም አይነት ምግቦች ያቀርባሉ። እኛ ተጠቀምናቸው እነዚህ ነበሩ። አሪፍ ቤት ነው። ምሳ ሰዓት ላይ በጣም ግርግር ስለሚበዛ ቀድማችሁ ሂዱ። በመጨረሻም ቡናውን ጠጥታችሁ መውጣት ነው። ይመቻችሁ። መልካም ወደ ቤት ግቢ። ይሄንን ለነሱ አከፋፈያቸው። ምን ምንድነው የምትሸጪው? ስንት ብር ናቸው? እስቲ ደምረሽ ንገር። አስራ ስድስት ሲባዛ በ20 320 ብር። ይሄ እንዳለ ማለት ነው። ቃሪያውም ደመርሽው? ደምሪያ አምስት መቶ እሺ፣ እኔ 500 ልክፈልሽ። ወደ ቤት ግቢ። ይሄንን ለነሱ አከፋፈያቸው። ስጫቸው። ኑ ተካፈሉ። ለሁላችሁም እኩል ተካፈሉት። ብሩን ሰጥቻት ተለያይተናል። እንግዲህ እናንተም በየሰፈራችሁ ቻሌንጁን አስቀጥሉት። ይመቻችሁ ቤተሰብ። መልካም ቀን። ትንሹ ስማ፣ ይሄ ፖስት 100,000 ላይክ ካገኘ ማለት ነው አንተ ተስፋ ሪቪው ላይ አንደኛው አስተዋዋቂ አድርጌ እቀጥራለሁ፣ ደሞዝ እከፍልሃለሁ። እሺ ይሄ ግን ስንት ላይክ ካገኘ ነው? 100,000 ላይክ አድርጉ በላቸው። እኔና ምከፍታ ለአንተ ነው የምከፍልህ ደሞዝ። ምንድነው ደሞዝ? ደሞዝ ማለት ብር ነው። ብር ሰጣለሁ። ከዛ ልብስ ትገዛለህ፣ ጫማ ትገዛለህ፣ ለእናትህ ትሰጣታለህ። ገዛት በቃ
ትገዛላትና አሪፍ ኑሮ ትኖራለህ። ደሞዝ ትፈልጋለህ አትፈልግም? ደሞዝ ትፈልጋለህ አትፈልግም? ብር አትፈልግም? እናትህ ግን ትፈልጋለች። እሺ ለማንኛውም አንተ ምን እፈልጋለሁ ብሏ ይሄ ፖስት 100,000 ላይክ ካገኘ ቋሚ አስተዋዋቂ እናደርገዋለን። አሁን ይሄኛው ይኸውልህ አሁን እኔ እንደማረገው አድርገህ ማስተዋወቅ አለብህ። እሺ ያለነው ዊነር የፍየል ቁርጥና ክትፎ ነው። ይሄንን የመሰለ ኮምቦ ይቀርብላችኋል። በማንኛውም ጊዜ ብትመጡ ይሄንን የመሰለ ኮምቦ ታገኛላችሁ። አሁን እኔ እንዳልኩት አድርገህ በል። ስራ አይደል ያዝነው በል እንደዚህ። እሺ እንገርክ። እሺ ይሄ ምንድነው? ለኔ አትጠይቀኝ፣ ለነሱ ኮምቦ ነው በላቸው። ይሄ አይብ ነው። አይብ? አይብ? አዎ ንገራቸው። ይሄም አይብ ነው። ይሄም አይብ ነው። ይሄኛው ይኸውልህ ነጭ አይብ ነው። ይሄኛው ቀይ አይብ ነው። እዚህ ጋር ክትፎ አለ፣ እዚህ ጋር ቃጠሎ አለ። ይሄኛው ደግሞ ጥብስ ነው። ወይ ካላጎረስኩ እንትና አትልም። እሺ አሁን አሪፍ ኮምቦ ነው በላቸው። አሪፍ ኮምቦ ነው። ኮምቦ ነው ያለነው። ዊነር ነው። እሺ ከገባችሁ ምን እንዳለ ጻፉለት። እናንተ ከተረዳችሁት ይቅር እለዋለሁ፣ በደሞዝ ይቀጠራል። ካልሆነ ግን ሌላ ሰራተኛ እንፈልጋለን። አንተ ሲጀምር ትቢተኛ ነህ፣ በጣም ትቢተኛ ነህ፣ ታስቸግራለህ። አንተስ ማስጠንቀቅ እኔ ምናምን ነኝ። እኔ እኮ ምን ነኝ መቃጥር። እኔማ ትቢተኛ ብሆን መብቴ ነው። እኔ ኮታለ። እሺ ደሞዝ አሁን ስንት ላድርግልህ? ስንት ብር ልስጥህ? ስንት ብር ልስጥህ? እንደዚህ በቃ በ2 ብር ተቀጥሯል። በ2 ብር በቃ እናቱ ሰምተሻላ። በ2 ብር ነው የተቀጠረው። በቃ ተደበቅክ እኮ። አሁን ችግሩ ቁመት ነው። አንተ ኧረ በቃኝ። ኧረ ብላ በቃኝ። ከጥሬው ላጉርስህ እንዴ? ከጥሬው ወይ ከአይቡ ላጉርስህ? ቆይ እዚህ ጋር ከአይቡና አይቀጥልም። ቀጥለሽ እንዴ? ቀጥል። ዛሬ እግረኛ ይዤ አልመጣሁም። ዛሬ ከአሽከርካሪዎች ጋር ነኝ። አሽከርካሪ መጥቷል። እንዴት ነው ሴቶች ተሽከርካሪ ያለው ወንድ ይወዳሉ ይባላል እና ይሄ ነገር እንዴት ነው? ተቸግር ያለው እንደውም አሁን እግረኛ ለመሆን እያሰብኩ ነው። እያስቸገሩት ነው። ኢዮብን ቲክቶክ ላይ ታውቁታላችሁ። ሂውመር ባለው ተንከሲስ ቀልዶቹ እና ደግሞ ካፕሽን በምጽፈው ነገር ታውቁታላችሁ። ኢዮብ ትክክለኛው ማን ነው ከጀርባ ያለው ካላችሁ ቪዲዮ ሰራላችሁ። ቪዲዮም ሰራላችሁ ግን ይሄኛው ቪዲዮ 100,000 ላይክ ሲያገኝ የሱ ቪዲዮ ፎሎወር ደግሞ ሜንሽን ባደረኩት አካውንት ከ33,000 40,000 ከገባ ነው። 40,000 ከገባ ሙሉ ክትፎ ይዤ ቤቱ ሄዳለሁ ከነ ቤተሰቡ። ኢዮብ ማን ነው ከድሮ ጀምሮ ነግራችኋለሁ። ከኔ ጋር ኦሬዲ 6 ዓመት እንደዛ 6 ዓመት አካባቢ እንተዋወቃለን። ያለውን ታሪክ እነግራችኋለሁ። ስለዚህ ቻሌንጅ ሰጠዋችሁ። ይሄን ቪዲዮ 100,000 ላይክ የሱን ፎሎወር ደግሞ 40 በቃ ይበቃል። 40 እኔ አሁን 500 ገብቻለሁ። ግን ዋናው አንተ እንትኑ ነው በቃ ይበቃል። ለ40,000ም ተንከሲስ ደግሞ ቪዲዮ እኮ በቫይራል በመታየት እኮ በጣም ከዛ ይበልጣል። ግን ፎሎ አያረግም። የኛ ብዙ ሌላ ጊዜ እኮ ያሽቃብጥ ነበር አሽከርካሪ። ሲኦል ይዤው እገባለሁ። ሲኦል ይዤው እገባለሁ ያሉ ፎሎ አድርጉት፣ ያለበዛ ሲኦል ይዣችሁ እገባለሁ ብሏል። ስለ ኢዮብ ቀጣይ ቪዲዮ ከቤቱ ሰራላችኋለሁ። ዛሬ እንግዳዬ ሆኖ ተገኝቷል። ደስ ብሎኛል። እንኳን ደህና መጣ ኢዮባ። እያሽከረከረ ቆሞ ማመስገን አይ ተው አትቸገር። እንደው አመሰግናለሁ። ዋናው ማሰብ ነው። ዛሬ ያለነው 09 መገናኛ የፍየል ሆቴል ነው። ቁጥር 1 አዳማ ወንጂ ማዞሪያ ታውቁታላችሁ። ቁጥር 2 ደግሞ እዚህ ቦሌ ሩዋንዳ ይገኛል። ክትፎ ነው የምወደው ብለሃል። እየበላን እንጂ ይሄ ወደቀ። ግን እንጀራ ወደቀ ተብሎ አይጣልም። እሺ ብላ አንተ ጀምር እንጂ። ምግብ ላይ እንዴት ነው? ብዙም አይደለም። ሀብታም አይበላለትም ይባላል። ሀሳብ ስላለበት በጣም አስበውታል ብላሽ። ይመቻችሁ። አሁን ይሄን ቀለል ያለ ቁርስ እየበላው ቲክቶክ ሳይ አዶናይ የማይሆን ነገር እያለ ምንድነው የምትለን? አዶናይ ምንድነው? እስቲ ስሙት። ቆንጆ የሆነ ወጣት ለቁርስ ምንድን ነው የሚበላው ብላችሁ ጠይቃችሁ የምታውቁ ከሆነ እንግዲህ እንደዚህ ሎጋ ለመምሰል የሚበላው ምግብ ላሳያችሁ። እስኪ ወደ ታች አሳያቸው። ተመልከቱት። ዋተርሜለን፣ ፓፓያ፣ ከዛ ደግሞ እዚህ ምን አለን? አጃልን ማለት ነው። ለምን ብትሉ ግብ አልጠፋ የት ልብላ ብለህ መጠየቅ ትችላለህ። ወንድ ልጅ ሆነ ምንድነው አጥሚት ነው መጠጣው ብለህ ቁርሴን ታሳያለህ። ወንድ ልጅ የሚበላው አሁን ላልከው ነብሮ ነው። የወንድ ልጅ ምግብ ነብሮ ነው። አጥሚት እየጠጣሽ መጠጣቱን ጠጣ ቤትን ዘግተህ። ግን ለህዝብ አጥሚት ነው መጠጣው ተብሎ አይነገርም።
ነውር ነው። ለህዝቡስ ሞራል ማሰብ የለብንም እንዴ? ስሜ የሐረር ሰንጋና ልዩ ክትፎ ልደታ ዴፖ አጠገብ አለ። ዛሬና ነገ ምርቃት ነው። እዛ የ1 ኪሎ ነብሮ ከፍዬልሃለሁ። በማንኛውም ሰዓት ሄደ ብላ እባክህ፣ አታስተቸን። አጥሚት እየበላ ወንድ ልጅ ቪዲዮ አይለቅም። እሺ ይመችህ። አሁን ይሄን ቀለል ያለ ቁርስ እየበላው ቲክቶክ ሳይ አዶናይ የማይሆን ነገር እያለ ምንድነው የምትለኝ? አዶናይ ምንድነው? ቪዲዮአችን ጨርሰናል እና ሰብስክራይብ ይደረግ። ጠቅጠቃ በሌላ ቪዲዮ እንመጣለን።